ራሱ መጥቶ በራሱ ዘሎ እንጀራ የማይሆን ነጥብ ውስጥ ይገባል አይደለም። የሆነ የተከፈተ በር አለ ማለት ነው። ስለዚህ አሁን ምን ልላችሁ ፈልጌ ነው፣ ለራሳችሁ ስትሉ አሁን ብዙ ጊዜ መጥተው የሚጠይቁኝ ነገር አለ። ኡስታዝ የሆነ ጥያቄ አለ፣ የሆነ ልጅ በጣም ይወደኛል፣ በጣም ያፈቅረኛል ልጅ። እሺ አባቴ ጋር እንዲያገባኝ ወስጄው አባቴ ጋር አስተዋውቄው አባቴ አይሆንልሽም ብሎ ከለከለኝ። ለምን ብዬ ስጠይቀው አይ እንትን አይደለም ልጁ ዘርሽ አይደለም ወይ ደግሞ ብር የለው ምናምን በሚል ከለከለኝ ትለኛለች መጣ። ብዙ ጊዜ እነኚህ መስአላዎች አሁን ሲነሱ እነኚህ እህቶች ናቸው ይሄን ልጅ ካገቡ በኋላ የሆነ ችግር ሲፈጠር መጥተው የዚያኔ አባቴ እንዲህ ብሎ በቃዲ ነበር የተጋባ ነው ኒካሁ ይቻላል አይቻልም ውድቅ እንዲደረግላቸው እኮ ነው ከመነሻው። እኔ ግን ሁሌ መልሴ አንድ ነው። አባትሽ እንዳታገቢው የሚከለክልሽ ወንድ ከሆነ አባትሽ እንዳታገቢው የሚከለክልሽ ወንድ ከሆነ አታግቢ። ወንድማዊ ምክር ነው። ምክንያቱም ወንድ ልጅ ቤተሰብ ትዳር ውስጥ ከሌለ ቤተሰብ ያን ነገር ኢስናድ ካላደረገና ከጀርባ ሆኖ የሚቆጣጠር ወንድ ልጅ ከሌለ እንደፈለገ ነው የሚፈነጭብሽ። ለሱ በር አትክፈችለት። ዛሬ እሱም ብለሽ ሄደሽ ደግሞ ነገ አባቴን እናቴን ብትይ ማንም አይሰማሽም፣ አባትሽም አይሰማሽም። ሌላው ቀርቶ ልጁ ደግሞ የሆነ ግምት ያምሮ ውስጥ ይኖራል በእርግጠኝነት። ይሄንን ምዬን ነው የምነግራችሁ። ለኔ ብላ እናት አባቷን የወለዳት ያሳደጋትን አባቷን ጥላ ለኔ ለባዳ ብላ የመጣች ሴት ተግባባን ወስኩ እንደማተው ጀዛከላሁ ኸይረን። የሱም የጊዜ ጉዳይ ነው ፍቅሩ እስከሚያልቅ ድረስ ነው። ታፋንታይ በሷው በተቃራኒ ወንድ ልጅም ደግሞ ወንድ ልጅን ተጠንቀቁ። ለእናንተ ብሎ እናት አባቱን የሚክድ ወንድ ልጅ ወንድ አይደለም። ይሄን ነው አንዳንድ ሴቶች ነው ደስ ይላቸዋል፣ والله ደስ ይላቸዋል በጣም በቃ የሆነ ወንድ ልጅ ለነሱ ብሎ ቤተሰቦቹን እንዳለ በቃ በትንትን አድርጎ እንትን ሲል ደስ ይላቸዋል አንዳንድ ሴቶች። አትሸወዱ፣ የጊዜ ጉዳይ ነው። የጊዜ ጉዳይ ነው እንጂ ኢንሻአላህ እሱ ነገ የሆነ ነገር ከውጭ ላይ ሲያገኝ እናት አባቱን የወለደችውን 9 ወር አርግዛ እሱን ተሸክማ አምጣ የወለደችውን በጡቷ ያሳደገችውን እናቱን ክዶ የወጣውን አባቱን ክዶ አያውቀኝም አላውቀውም ብሎ ጥሎ አንቺም ብሎ የወጣውን والله العظيم ካንቺ የምታምርን ካንቺ በላይ ፍቅር የምታጫውተውን ካገኘ በካልቾ ነው የሚልሽ። ተግባባን። ስለዚህ ወንድም በሴት በኩል ወንድም ቤተሰብን እንትን የሚል ከሆነ ሴትም በዚያው ልክ። ስለዚህ ምን ልላችሁ ፈልጌ ነው ከትዳር በፊት የሚባለውን ነገር ተውት። ከትዳር በፊት በካልቾ የምትለዋን ይቅርታ አድርጉ፣ ከድሮ ዘመን ያመጣኸው ካልቾ የምትለው እነ ይስሐቅ አያውቁትም። ባይደወይ ካልቾን አያውቁትም እነ ይስሐቅ ካልቾ ማለት ዘብጣ ማለት ነው። ዘብጣ ደግሞ ወደ ድሬዳዋ አነጋገር ነው። ዘብጣ ማለት ነው አርጅታል እንዳይሉኝ ሙአዚ አላውቀውም ልበል እኮ ለኛ ይሁንልን ችግር የለውም እኛ ወልደናል። ካልቾ ማለት ዘብጣ ነው። በእኛ በድሬዳዋ አሁን ዘብጣ ነው የሚባለው። እርግጫ አይደለም የሚባለው የእግር እርግጫ እንደዛ ነገር ያልገባችሁ እና ወንድሞችና እህቶች እንጠንቀቅ። በካልቾ ላለመባባል በካልቾ ላለመዘባበት ትዳርን ጠንቀቅ ማለት መልካም ነው። አላህ በረካ ያድርጋችሁ። ሀጅ ጀዛኩሙላሁ ኸይር ይያል እንደንም ሙአዚ ጀዛከላሁ والله ላይ እንትን ነበር ወይ ክላስ ነበር ገና ነው ክላስ والله ነገር እያያችሁ ነው አይደል ነጋ